እስራኤል በሚሳኤል ተናወጠች። የእስራኤልን ያለፈው ሐሙስ ለአርብ የተቀናጀ አየር ጥቃትን ያስተናገደችው ኢራን በትላንትናው ዕለት ምሽት በበርካታ ባሊስቲክ ሚሳኤሎች እስራኤልን ስታሸብር አምሽታለች። የእስራኤል ሁለት ከተሞች ማለትም ቴል አቪቭ እና ኢየሩሳሌም የዚሁ የኢራን የእስራኤል የሚሳኤል ዝናብ የጥቃት ኢላማዎች ነበሩ። ቀደም ብሎ ጥቃቱ እንደደረሰባት በበርካታ የአየር ላይ ድሮን ሰራዊት እስራኤልን ለማጥቃት አስባ የነበረችው ኢራን ድሮኖቹ በጸረ ድሮን መሳሪያዎች አየር ላይ እንዳሉ ተለቅመው እንዲጋዩ በመደረጋቸው የምሽቱ የባሊስቲክ ሚሳኤል ጥቃቷ ተጠባቂ ነበር። በእርግጥም ኢራን እንደታሰበው በአንድ ጊዜ በርካታ ሚሳኤሎችን በማስወንጨፍ የእስራኤልን የሚሳኤል መከላከያ መሳሪያዎች ስራ የበዛባቸው ለማድረግ ከፍተኛ ጥረቶችን አድርጋለች። እስካሁን ድረስ ቁጥራቸው በውል ያልታወቁ ሚሳኤሎች ከቴህራን ወደ እስራኤል ተወንጭፈዋል። አንዳንዶቹ የእነዚህን ሚሳኤሎች ቁጥር እስከ 150 ያደርሷቸዋል። ምሽቱን ቴል አቪቭ እና ኢየሩሳሌም በእነዚህ ሚሳኤሎች ትንቅንቅ ሲሸበሩ አምሽተዋል። የእስራኤል ሕዝብ በአካባቢው ወደ ተሰራው የኮንክሪት መጠለያ ሲሮጥ አምሽቷል። እንደ አብሪ ኮከብ ከሰማይ ቁልቁል የሚወረወሩት የኢራን ባሊስቲክ ሚሳኤሎች አየር ላይ ተቀብለው ለማፈንዳትና ከጥቅም ውጪ ለማድረግ ስራ በዝቶባቸው ያመሹት የእስራኤል ሚሳኤሎች አንዳንዶቹን መከላከል ሳይችሉ ቀርተዋል። በዚህም ቴል አቪቭ በከባድ ፍንዳታ ስትናጥ አምሽታለች። የማስጠንቀቂያ ደወሎች፣ የአምቡላንስ ድምጾች፣ ፍንዳታዎች፣ የሰዎች ሩጫና መራወጦች የምሽቱ የቴል አቪቭ እና ኢየሩሳሌም ከተሞች ትዕይንቶች ነበሩ። እነዚሁ የኢራን ባሊስቲክ ሚሳኤሎች ከሰማይ ቁልቁል እየተወነጨፉ እስራኤልን ሲያስጨንቁ አምሽተዋል። የኢራን ጥቃት ፋታ የማይሰጥ በመሆኑ የአሜሪካ ሚሳኤል መከላከልም ምሽቱን የገባበት መሆኑን እየወጡ ያሉ መረጃዎች አመልክተዋል። ፕሬዚዳንት ዶናልድ ትራምፕ በአሁኑ የእስራኤል የኢራን ጥቃት ሀገር አሜሪካ እንደሌለችበት ይታወቅልኝ በማለት አስቀድመው ያስታወቁ ቢሆንም የኢራን ወታደራዊ ክንድ ፈርጠም ብሎ መታየቱን ተከትሎ ግን አሜሪካ በጋራ በመሆን እስራኤልን ስትከላከል አምሽታለች። ኢራን እጅግ በርካታ ሚሳኤሎችን ወደ እስራኤል ምድር እያስወነጨፈችበት በነበረበት ሁኔታ የእስራኤል የጦር ጀቶች ደግሞ በኢራን ግዛት ውስጥ ሁለተኛውን ዙር ጥቃት እያካሄዱ ነበር። ይሄ ሁለተኛው ዙር የምሽቱ የእስራኤል ጥቃት በኢራን የኒኩሌር ማብላያ ተቋማትና የሚሳኤል ማከማቻዎች ላይ ያነጣጠረ የነበረ መሆኑም ታውቋል። ኢራን እጅግ ጥንቃቄ ያስፈልጋቸዋል ያለቻቸውን ወታደራዊ ምርምሮቿንና ሚሳኤሎቿን ከምድር በታች በእጅጉ አርቃ በመቆፈርና በኮንክሪት በመገንባት ደህንነታቸውን አስተማማኝ ለማድረግ ብዙ ጥረቶች ስታደርግ ቆይታለች። ብዙዎችም ማዕከላት በቀላሉ ለጥቃት እንዳይጋለጡ በሚል ጋራዎችንና የተፈጥሮ ዋሻዎችን ሳይቀር ተገን በማድረግ የተገነቡም ናቸው። አሁን እስራኤል ከፍተኛ ትግል ውስጥም ያለችው እነዚህን እጅግ አስቸጋሪ ናቸው የተባሉትን ወታደራዊ ተቋማት በአየር ኃይል ለማውደም ነው። የተፈጥሮ ጋራዎችን ተገን አድርገው በጠንካራ ኮንክሪት የተገነቡ ናቸው የተባሉትን የኒኩሌር ማብላያ ማዕከላትና የሚሳኤል ማከማቻዎችን ለማውደም እስራኤል ባንከር በስተር የተባለንና በሚጣልበት አካባቢ የተወሰነ ኪሎ ሜትር ርቀት ድረስ የምድር መንቀጥቀጥ ንዝረት ያህል በሬክተር የሚለካ ነውጥን የሚፈጥር ቦምብ እየተጠቀመች መሆኑ ታውቋል። ይኸው የኢራንና እስራኤል ትንቅንቅ እንዲህ በቀላሉ የሚቆም እንዳልሆነም እየወጡት ያሉት መረጃዎች እያመለከቱ ነው። ፈረንሳይ፣ ጀርመን፣ ቻይናና ሩሲያ ነገር አብርዱ፣ ተረጋጉ እያሉም ይገኛሉ። ፕሬዚዳንት ዶናልድ ትራምፕ የእስራኤልን ጥቃት ኢራን ላይ ጫናን በመፍጠር ለድርድር በር ከፋች ነው አይነት መልእክትን ሲያስተላልፉ ታይተዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ምሽቱን በሰጡት መግለጫ ሀገራቸው ፈረንሳይ በኢራን ማጥቃት ላይ መሳተፍ ፍላጎት ባይኖራትም እስራኤል በሚደርስባት ጥቃት ለመከላከል ግን ዝግጁ ናት ሲሉ አስታውቀዋል።